በአይነ ናስ ተቸግሯል? እንግዲያውስ የምትፈወሱበትን አንድ መድኃኒት ላሳያችሁ። ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህ ሀሊላጅ የቁርአንና የዋግምት ሕክምና ማዕከል ነው። የተለያዩ መድኃኒቶችን እያሳየናችሁ ነው። ዛሬ ደግሞ የማሳያችሁ ይህንን ሸብ ነው። ሸብ ብዙ ጥቅም አለው። ከጥቅሞቹ መካከል ደግሞ በአይነ ናስ ለተጠቃ ሰው መፍትሄ ነው። ይህንን ሸብ ራሳችንን እያሸንበት የሩቅ አያቶችን ሱረቱል ፋቲሓ፣ አያተል ኩርሲ፣ አኺር ሱረት በቀራ፣ ሙዓወዘተይን፣ ቁል ሁወ አላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ እነዚህን ቀርተን ብናጨሰው በአላህ ፍቃድ እኛ ላይ የሰፈረው የሰው አይንም የጂንም አይን ይነሳል። እንደዚሁም ደግሞ ላብ የሚያስቸግረን ከሆነ መፍትሄ ነው። የጥርስ ህመምም ካለብን ልክ እንደ ፔንኪለርነት ይሆናል። የሸብ ጥቅም በዚህ አያበቃም። ብዙ ጥቅሞች አሉት። በሌላ ቪዲዮ እንመለሳለን። ወሰላሙ አለይኩም ወራህመቱላህ።